ኧረ እነዚህ ሰዎች ማን ነው ከአማኑኤል ሆስፒታል የለቀቀብን? አሰብን ካላስመለስን በስተቀር ኢትዮጵያ አንድም ቀን የሰላም እንቅልፍ አትተኛም፣ ረፍት አይኖራትም። በጉልበት ነው የምናስመልሰው። ስናስመልስ የሚከፈለው ዋጋ ይኖራል፣ ይኖራል። አሰብን ለማስመለስ የምንወስደው እርምጃ የአንድ ጊዜ ነው። ፕሪቶሪያ ስምምነትን ለማስተጓጎል ፋኖን ፈጠረ ማን? የኤርትራ መንግስት። አሁን ደግሞ የፕሪቶሪያ ስምምነትን ለመቀልበስ ቲፒኤልኤፍ ውስጥ ባለው ክፍፍል ምክንያት አንዱ አንጃ ከሱ ጋር ሆነ። ዶክተር ደብረጽዮን ከኤርትራ ጋር እንደሚገናኙ ፋኖችም እንደሚገናኙ የፕሪቶሪያ ስምምነት የኤርትራ ፓን አፍሪካኒዝም፣ የአፍሪካ ህብረት፣ የአፍሪካ አንድነት ድርጅት ወዘተረፈ የሚባለው ኢትዮጵያን በ60 ኪሎ ሜትር ርቀት ከቀይ ባህር ጋር ቆለፈ። ከዛ ያውም ደግሞ ሐቋን ግን ባንዳ ተቀምጦ ራሱ ኢትዮጵያውያን ስማቸው ለመታሰቢያ መነሳት የሌለባቸው ባንዳ ተሰብስቦ የዘመን ውዳቄ ቆልፎ ሰጠ። እኛ ነው መዋጋት ከፈለገ ይዋጋ። መንገድ አሁን ኢሳያስ አፈወርቂ እንደዛ ነው፣ መካሪ የለውም። ገብቷል። እንደዚህ አይደረግ የሚለው ሰው አለ የለም። ስለዚህ አስቸጋሪ ሰው ነው በባህሪው አስቸጋሪ። የጋራ ሚኒስትሮች እናቋቁማለን። የጋራ ሚኒስትሮች ኮሚቴ ተቋቋመ። የጋራ ሚኒስትሮች ኮሚቴ የሚያመጣውን ነገር ተስማምቶ ያመጣውን ነገር ማጽደቅ ነው ያለበት። ኢሳያስ አፈወርቂ አማራጮች አድርገውለት ነው ወደ 3 4 5 አማራጮች አድርገውለት ጠረጴዛው ላይ አደረጉ። ያንን ፎር ሹር ለግብጽ ደህንነት ሚኒስቴር ነው የሚልከው። እነሱ ደግሞ ወደዛ እዚህ ውስጥ እንዳገባ ብለውት ተወው። ትቶስ ምንድነው የሚያደርገው? መጀመሪያ ሀገራችሁን ሰላም አስከብሩ። ሀገሩ እኮ ሰላም አይደለም። እናንተ እኮ ተበጥብጣችሁ ነው ያላችሁት። ወደ ምን ያደርግላችኋል በዚህ ሰዓት ይላል። ሰላም እኮ መጀመሪያ ያስፈልጋችኋል። ሰላም ሳታረጉ ሀገሩን ሳታረጋጉ ከኛ ጋር እንዴት ትሰራላችሁ? በጣም እኮ ከባድ ነው ከእናንተ ጋር መስራት እያለ ምን ያደራጃል? ኦላን ያደራጅላል። ከዛም ፋኖን ያደራጅላል። ከዛም ካገኘ ደግሞ ህወሓት ጋራ ደግሞ አብሮ የሆነሽ ለመስራት አብሮ ይመጣል። በሶማሊያ በኩል ዞሮ ደግሞ እንዲህ አይነት ልክፍት እብድ ውሻ ባህሪ እያሳየ ነው ኢሳያስ አፈወርቂ።